የአድዋው ጦርነት ከአምባላጌና ከመቀሌ ጦርነት ወዲህ የጦር አዝማቹ ጄኔራል ባራቴሪ በኢትዮጵያ መንግስት ጋር እርቅ ለማድረግ እንጂ በጦርነት በእኩል የማይደፈርበትን ሪፖርት ዘርዝሮ ለመንግስት አስተላልፎ ነበር። ነገር ግን አንደኛው ጠቅላይ ሚኒስቴር እንዲህ ሲል ተናገረ። ባይሆን አንድ ጊዜ እንደምንም ተዋግታችሁ ድል አድርጋችሁ የተሰበረውን የጣሊያንን ወታደርነት ስም ሳታድሱ ሁለት ጊዜ ድል ከሆናችሁ በኋላ እርቅ የሚደረገው ስማችን የተሰበረ ሆኖ ስንደፈር ኖራለን ብሎ መልስ ላከበት። በዚህም ምክንያት ጄኔራል ባራቴሪ ዋናውን የጦር አዝማችነቱን ይዞ የቀረውን የጦር ሰራዊት አራት ላይ ከፍሎ አንደኛውን ክፍል ለጄኔራል አርሞንዲን፣ ሁለተኛውን ክፍል ለጄኔራል ዳቦር ሜዳ፣ ሶስተኛውን ክፍል ለጄኔራል አርቤርቶኒ፣ አራተኛውን ክፍል ለጄኔራል ኢሌኒ ሾመ። ከነዚህ የመጀመሪያዎቹ ሁለት ጄኔራሎች የራሳቸውን የጦር ጭፍራ ይዘው ራእዮ የሚባል ስፍራ በቀኝ በግራ በኩል አልፈው አድዋን እንዲይዙ፣ የአገር ተወላጅ የጦር ወታደር የሚይዘውን ኢራራ የሚባለው ስፍራ በኩል አልፎ እንዲጠባበቅ አደረጉ። እነዚህ ሶስቱን አሰልፎ በጄኔራል ኢሊናን የሚታዘዘውን አራተኛውን ክፍል ግን ወደ ኋላ ተጠባባቂ እንዲሆን አስቀመጠው። የጦር ሰራዊቱ ቁጥር እስከ 20,000 በላይ ነው። ከዚህም 8,000 መድፍ ከልክ ያለፈ ብረትና ጥይት ይዘው ነበር። በዚህም ጊዜ ነበር ንጉሥ ነገሥታት አጼ ምኒልክ በቅዱስ ገብርኤል ቤተ ክርስቲያን አቡነ ማትያስ ሲቀድሱ ቆመው ያስቀድሱ ነበርና ከቅዳሴ ከወጡ በኋላ ከዚች በታች እንደተመለከተው የኢትዮጵያን የጦር ሰራዊት አሳለፉት። አንደኛ ራሳቸውን ንጉሥ ነገሥት ዳግማዊ ምኒልክ አድዋ አጠገብ በተለይ አዲህ ማህላይ የሚባለው ስፍራ ላይ ከ30,000 ጦር ወታደር ጋር ሰፈሩ። ሚስታቸውን እቴጌ ጣይቱን በዚህ ስፍራ ከ3,000 የጦር ወታደር ጋር አሰፈሩ። ከንጉሥ ነገሥት በስተቀኝ ፊት አውራሪ ገበየው የአሰምን ወንዝ ሻገር ብለው በማይ አጓአይ በ6,000 የጦር ወታደር ጋር ሰፈሩ። ንጉሥ ተክለ ሃይማኖት በዚሁ ስፍራ ከ3,000 የጦር ወታደር ጋር ሰፈሩ። ከንጉሥ ነገሥት በስተግራ ራስ ወሌ በማይደላንታ ከ3,000 የጦር ወታደር ጋር ሰፈሩ። ራስ ሚካኤል በሰናይ ጸባኦና በእንግደ ሚካኤል ከ8,000 የጦር ወታደር ጋር ሰፈሩ። ልዑል ራስ መኮንን አቅጣጫቸውን አድሮ ተክለበር አድርገው በአዲ አቡን ከ8,000 የጦር ወታደር ጋር ሰፈሩ። ራስ መንገሻ ዮሐንስ ከራስ አሉላ ከራስ ሀጎስ ጋር በእንደ ማርያም ሸዋቶ ከ3,000 የጦር ወታደር ጋር ሰፈሩ። ዋክስዩም ጓልጉል በዚህ ስፍራ ከ6,000 የጦር ወታደር ጋር ሰፈሩ። ራስ መንገሻ አቲካም ከ3,000 ወታደር ጋር ከዚህ ስፍራ ሰፍረው ነበር። በድምሩ ጠቅላላ የኢትዮጵያ ወታደሮች 73,000 ደርሰው ነበር። ይሁን እንጂ በዚህ ዓመት በጥር ወር በኢጣሊያ ውስጥ የነበሩ ራስ ስብዓትና ደጃች ሀጎስ ተፈሪ ከሀገራችን ጠላት ጋር ሆነን አገራችን አንወጋም ብለው ከነባንዳቸው መጥተው ከንጉሱ ጋር ስለተደባለቁ የኢትዮጵያ ኃይል ከኢጣሊያ ጦር እየተጫነው ሄደ። ከዚህም በቀር ጦርና ጋሻ ብቻ የያዘ ጀሌ ተከታይ ብዙ ነበር። ከጦር አለቆችም ደጃች ወልዴ፣ ደጃች ባሻ አቦዬ፣ ሊቀ መኳንንት አባተ፣ ደጃች ውቤ፣ ደጃች ተሰማ፣ ቢትወደድ አጥናፌ፣ አፈ ንጉሥ ነሲቡ፣ ደጃች ገሰሰ፣ ሊቀ መኳንንት አድነው፣ በበጅሮንድ ከተማ ፊታውራሪ ሀብተ ጊዮርጊስ፣ ደጃች ወልዴ ገብርኤ፣ ቱርኩ ባሻ፣ አዛዥ ዘአሜ አጋፋሪ ቢትወደድ ወልደ ገብርኤል እና ሌሎችም ብዙዎች ነበሩ። ለመጀመሪያ ግንባር ቀድመ ወታደር በጀግንነት ስማቸው የተጠራው ጠቅላይ ኤታማዦር አዛዥ ፊታውራሪ ገበየው አድርገው በ18,988 ዓመተ ምህረት የካቲት 23 ቀን እሁድ ጦርነቱ ተጀመረ። ወዲያው የኢጣሊያ ጦር አዛዥ የተወላጅ
ጦር እፍት አስቀድሞ ሲዋጉ በኋላም ራስ መንገሻ የራስ ሚካኤል የዋግ ስዩም ጓንጉል ወታደሮች ከበው በጥይት ስለቆሏቸው ይበልጦቹ ጦርነቱ ላይ ሞቱ። ገሚሶቹ አውቀው እጃቸውን ሲሰጡ፣ የቀሩት ደግሞ ወዳልተነካው ጦር ወደ ጄኔራል አርሞንዲ ሰራዊት በሽሽት እየሄዱ ተደባለቁ። የኢትዮጵያ ጦር ሰራዊት እያራቅራራና እየፎከረ ወደፊት አልፎ ጎሱስ የሚባል ጉብታ ላይ ደርሶ እንደገና ተጋጠማቸው። ከዚህ ጊዜ በአንደኛው ወገን ለመሸሽ የማይመች ገደል ሆኖ፣ በአንድ ወገን ደግሞ ስለተከበቡ የሚሄዱበትን አጥተው ተስፋ መቁረጥ ጊዜ እንደገና ውጊያ ተጀምሮ ብዙ ሰዓት ሲዋጉ ከሞቱ ወታደሮች ብዛት የተነሳ ያ ስፍራ የሬሳ ክምር ብቻ ሆኖ ይታይ ነበር ይባላል። በዚህ ጊዜ ጀግናው ፊታውራሪ ገበየሁ ሰራዊታቸውን ተለይተው ጠላት መካል ገብተው ከቀኛዝማች ታፈሰ ጋር እየፎከሩ የጠላትን አንገት በጎራዴ ሲቆርጡ በጥይት ተመትመው ወደቁ። የጦሩ ሚኒስቴር ፊታውራሪ ገበየሁ የአድዋ ዕለት የሰሩትን ጀግንነት ሥራ እስከዛሬ ያለበት ስማቸው ይነገራል። ይልቁኑ ጠላት የአድዋ ታሪክ የጻፈው መጽሐፍ ጉብዝናቸው ስለማይወሰን የወገኖች የኢትዮጵያ ልብ በኩራት ይመላል። ስለ ፊታውራሪ ገበየሁ ቀጥሎ ያለውን ከመሞታቸው ፊት ተገጠመላቸው። አድዋ ሥላሴን ጠላት አረከሰው፣ ገበየሁ በሞቴ ግባና ቀድሰው ተብሎ እየተፎከረና እየተቀራራ ተገጠመላቸው። በዚህ ጊዜ ንጉሥ ነገሥት አፄ ምኒልክ የጦር ወታደራቸውን የሚያበረታታ ቃል ሲያስተላልፉና እንዲሁም እቴጌ ጣይቱ እንደ ወንድ በጦርነቱ መካከል እየተሳለፉ የቆሰለውን ሲያነሱ፣ የተጠማውን መጠጥ፣ የተራበውን ምግብ ሲሰጡ ዋሉ። እነ ሊቀ መኳንንት አባተ፣ ራስ አሉላ፣ እነ በጅሮንድ ባልቻ፣ እነ ደጃች ባሻ አቦዬ የቀሩት የጥንት ወታደሮች በመድፍና በጠመንጃ በጀግነት ሲዋጉ የጠመንጃውን መድፍ ጩኸት ከልክ ያለፈ ነበር። የኢጣሊያ ወታደሮች ከበው እየተፏጉ በጥይትና በጎራዴ ሲደበደቡ የኢጣሊያ ጦር በጀግነት 4 ሰዓት ከተዋጋ በኋላ ሽሽት ጀመረ። በዚህ ጊዜ ኢትዮጵያ የተከታተሉ ሲወጉ አዝማቹ ጀነራል አልቤርቶኒ ተቀምጦበት የነበረው በቅሎ ተመቶ ወደቀ። ወዲያው ተነስቻ አመልጣለሁ ብሎ ለመነሳት ሲሞክር ከቀምጡ ሳይነሳ እየተሽቀዳደሙ የሚሮጡ ኢትዮጵያውያን ደርሰው ጄኔራሉን ማረኩ። ያ አንደኛው ክፍለ ጦር አዛዥ የተማረከ ሰራዊቱ በጭራሽ ከጠፋ በኋላ ሁለተኛ ክፍል የጦርነቱን ሰራዊት ራእዮ የሚባል ስፍራ ላይ ሆኖ ከ4 እስከ 9 ሰዓት ድረስ ሶስተኛውን ክፍል የጄኔራል ኤሌናን ጦር ጨምሮ ተዋግቶ መጨረሻ የጦር አዛዡን ጄኔራል አርሞንዲን እዚያው ጦርነቱ ላይ ሞቶ ተገኘ። በዚህ በኋላ መጨረሻ ላይ የኢጣሊያ ጦር በተለይ ማርያም ሸዊቶ የሚባለው ስፍራ ላይ ተጋጥሞ ከቀድሞ የበለጠ ጦርነት አደረገ። ይልቁኑ የመጨረሻ ድል የሚፈጸምበት ለመሆኑ የሁለቱም ጦር ሰራዊት ተደባልቆ በጨበጣ የሚዋጋበት ጊዜ በጨበጣ የሚደረገውን ዘመቻ ከጣሊያኖች ይልቅ ኢትዮጵያውያን በጎራዴ አነሰነዛዘር የቀለጠፉ ነበሩ። ይሁን እንጂ ኢጣሊያኖች ተስፋ በመቁረጥ ኃይል እስከ 12 ሰዓት ድረስ በጉብዝና ሲዋጉ መጨረሻ አዛዣቸው ጄኔራል ዳቦር ሜዳ በጥይት ደረቱ ላይ ተመቶ ወድቆ በአንዲት ጠብታ ውሃ ማን አፌን የሚያርስልኝ እያለ እንደ ተጎነነ ነዌ ሲጮህ ጥቂት እንደቆየ ሞተ። በዚህ ጊዜ ኢጣሊያኖች ገሚሶቹ ሲሞቱ የቀሩት ደግሞ ወደ ኢትዮጵያ ደግነው ይተኩሱበት የነበረው ብረት አፈሙዙን ጨብጠው ሰደፉን ወደ ሰማይ እየሰቀለ ተማረኩ። ድሉም በማያዋላ መልኩ አኳኋን ኢትዮጵያ ሆነ። ጦርነቱም በ1888 ዓመተ ምህረት በዚሁ በየካቲት 23 ቀን ተፈጸመ። ጦርነቱ ውስጥም 20,000 የኢጣሊያኖች፣ 2,000 የሐማሴን የከረንና ሌሎች ከያለበት የተጠራቀሙ የኢጣሊያን ተቀጥረው የነበሩ ሞቱ። 2,400 የሚሆኑ ጣሊያኖች ስለሳ መድፍና ብዙ ጠበንጃ እንደያዙ ተማረኩ። ቁስለኞች እስከ 2,500 ይደርሳሉ ይባላል። ከኢትዮጵያ ወገን የሞተው ገሚሶቹ በዚህ በጣሊያኖች ልክ ነው ሲሉ፣ አንዳንድ ታሪክ ጸሐፊዎች ግን የኢትዮጵያውያን ወታደሮች ተኝቶ መተኮስ ነውር እንደቆጠረ ቆሞ ሲዋጉ ለጠላት ምቹ የሞተውና የቆሰለውን ከኢጣሊያኖች ይበልጣል ወይም እጥፍ ይሆናል ብለው ጽፈዋል። ይሁን እንጂ የሞተው ከቁስለኛው እስከ 10,000 ይደርሳል። በዚህ በኋላ ድል ሆነ።
ከሞትና ከሞርኮ የተረፉት የኢጣሊያ ወታደሮች በአድዋ ወዲህ ሐይቅ ተዘበራርቆ ሲሸሽ አሽተው ላይ ጄኔራል ኤኔኒ ቆሰለ። የኢትዮጵያ ወታደር ጠላቱን መረብን አሳልፎ አባረረ። በኋላም ንጉሥ ነገሥት ይህንን ድል ለሰጣቸው አምላካቸው ምስጋና አቀረቡ። ወዲያው ስለ ምርኮኞችም ፍርድ ተጀመረ። በዘመቻው የተማረኩት የጣሊያኖች አረቦች ይቅርታ አደረጉ። መብልና መጠጥ አዘው እናታቸውን ኢትዮጵያ የወጉትን ኤርትራውያኖች ወታደሮች ግን እንደ ደንቡ ጳጳሱ አቡነ ማትያስ ጭምር አስፈርደው እጅና እግራቸውን እየቆረጡ ቀጧቸው። በዚህ ጦርነት አቶ አውሎም የሚባል የእንጮት ተወላጅ በስለላ ሥራ አገራቸውም በጣም አገልግለዋል። በአድዋ ጦርነት የኢትዮጵያ ድል አድራጊነት በመላ አውሮፓ በኢጣሊያ ሀገር በተሰማ ጊዜ ታላቅ ድንጋጤ መገረምና አፈራ። ወዲያውም አስቀድሞ ወደፊት ግፉ እያለ ድል ወደ ሆነው ወደ ጄኔራል ባራቴሪ ይልክ የነበረው ፍራንቺስኮ ክፐር ወደ ኢትዮጵያ ለጦርነት የመጡ የሹማምንቶች ወታደሮች ቤተሰቦች ይረግሙት ጀመሩ። ወጣቶችም ሆ እያሉ እየጮሁ ያለበትን ቤት በድንጋይ እየደበደቡ አስቸገሩ። ስለዚህ ራሱን በዚህ ድል የሆነ ወታደር ደም በጊዜ አልፈው እያበቀሉ እኔ ግን ይሄ በሹመቴ ተሰናብቻለሁ ብሎ ለንጉሥ አስታኮ ሹመቱን ለቀቀ። ውድ የሃቲ ቲዩብ የቤተ ክርስቲያን ተከታታዮች ዛሬ ስለ አድዋ ድል የዘከርንላችሁ ከመጻሕፍት ላይ ያገኘንላችሁ ታሪኮችን አቀናብረን ይዘንላችሁ መጥተናል። ታሪኩን ከወደዳችሁት እና በአቀራረባችን ከተደሰታችሁ ላይክ፣ ኮሜንት እና ሰብስክራይብ በማድረግ እንዲሁም ለምትወዱት ጓደኛችሁ ለምትወዱት ወገን ሼር በማድረግ ትብብራችሁን በልዑል እግዚአብሔር ስም እንጠይቃለን። ስላዳመጣችሁን እናመሰግናለን። ይህ ሃቲ የቤተ ክርስቲያን ዩቲዩብ ቻናል ነው።